አይናችሁን ፍቱ። ይሄ የቀድሞ ፍቅረኛውና የቀድሞ ፍቅረኛዋን በጫካ መሃል አስገብቻቸዋለሁ። እዚህ 30 ቀናት ካሳለፉ $2500 እሰጣቸዋለሁ። እጠልሃለሁ። ግራንትና አሽሊ የቀድሞ ፍቅረኛሞች ነበሩ፣ ነገር ግን እሱ በብሔራዊ ቴሌቪዥን ጣቢያ ላይ ክደዋታል። ጥሩ ሰው እንዳልነበርኩ አውቃለሁ። እንኳን ወደ ካምፑ በሰላም መጣችሁ። ትንሽ ዋሽቻችኋለሁ። እዚህ ያለኸው ከቀድሞ ፍቅረኛ ጋር ብቻ አይደለም፣ ከ5 የቀድሞ ፍቅረኞች ጋር ነው። አይሆንም። እስቲ የቀድሞ ፍቅረኞችህን እናገኛቸው። በ30 ቀናቱ መጨረሻ ላይ የቀረሰው ያንን $2500 ያካፍላል። እንጨት መሰብሰብ መጀመር ያለብኝ ይመስለኛል። እንጨት ስሰበስብ መልካም ጊዜ ይሁንልህ። እኔ እዚህ ብቻዬን እንዳለ ሆኜ ነው የምቀመጠው። ስለ ግራን ጥሩ ነገር የሚናገር ሰው አለ? ዘፈን ጽፎልኝ ነበር። ለኔም ዘፈን ጽፎልኝ ነበር፣ ነገር ግን ለሌላ ሴትም ተጫውቶታል። ሴቶች ያስፈራሉ። ለዚህ ነው ብቻዬን የሆንኩት ጂሚ። ለዛ ይመስልሃል ግራንት? በየ5 ቀኑ አንዷን ወደ ቤት ትልካለህ። ዋው ልብ ሰባሪ ነው። ኤሚን ለማሰናበት ወስኛለሁ። እዚህ ባለመምጣቴ ደስ ይለኝ ነበር። እናንተ ግን አንድ ሚስጥር አላችሁ። በመጨረሻም የቀረችው ሴት የግራንትን ገንዘብ ሰርቃ እሱን ባዶ እጁን መላክ ትችላለች። ይሄ የእግዚአብሔር ፍርድ ነው። በቀለዋለሁ። ዛሬ አንዷን መርጠህ ወደ ቅንጡ ቤት ትወስዳታለህ። አሽሊን እመርጣለሁ። መታረቅ አለብን። አሁን ተዋናይ የምሆንበት ጊዜ ነው። እንደማለቅሱኝ አታለዋለሁ። ካቢን ውስጥ ግራንትና አሽሊ የታረቁ ቢመስልም አሽሊ አሁንም የልቧን በደል አልረሳችም። ጁሊና አቢ ግራንት አሽሊን እስከ መጨረሻው እንዲያቆያት በመስማማት በሱ ላይ ክፉ መሆን ጀመሩ። $50,000 ሽልማት ለመጨመር የቀስት ውርወራ ፈተና አለባችሁ። ሁሉም ተባሮ በመስራት ሽልማቱን $300,000 አደረሱት። ቃል ገባለሁ፣ የመጨረሻው ገንዘብህን አልሰርቅብህም። በመጽሐፍ ቅዱስ እምላለሁ። ግራንት መጨረሻ ላይ ካንተ ጋር የምትቆየው ምረጥ። ኤቢን እመርጣለሁ። አሽሊ ይቅርታ፣ አምላክ እንዳታገኝ ተስፋ አድርጋለሁ። አሁንም ምርጫ አንቺ ነው። $300,000ን ግማሽ ለግራንት ተጨዋለሽ ወይስ ሙሉን ትወስጃለሽ? ለራሴ ቅድሚያ መስጠት አለብኝ ብዬ አስባለሁ። ለግራንት ምንም ዕዳ የለብኝ፣ ስለዚህ ገንዘቡን ሙሉን ወስደዋለሁ። ተሸንፌያለሁ፣ ግን የሚገባኝን አግኝቻለሁ። በገንዘቡ እንስሳቶችን እረዳለሁ፣ ለቤተሰቦቼም እሰጣለሁ።